ኒኩ ተቃጠልኩኝ። ፉላም እንግሊዝ ፕሪሚየር ሊግ ቲም ነው ምንድነው? ቆይ አጫወቱ ምን አይነት አጫወቱም ጮቱ ለአርሰናል ሲሆን ሁሉም ማጣት ቲም እኔ ባለፈው ኒውካስትል ይሄው ፉላም ዛሬ ደገሙኝ። አቃጠሉኝ እኮ እንዴ! ኤዜ ረበሸኝ። ሲጀምር በአርሰናል በኩል አንድ በጣም የረበሸን ሰውዬ ኤዜ ነው። ሳካ አንተ ኳስ መቀበል ያቅታል። እግዚአብሔርን የፉላን ኳስ በዚህ ስርዓት አንተ ዳይሬክሽን እያይ እኔ ተቃጠልኩኝ። እግዚአብሔር ምንና ለሲቲ ሲሆን አናቃችሁም ለሲቲ ሲሆን እንዴ ወይኔ 6 ነጥብ ጫና። እኔ ሰከንድ ሃፍ ምን ላደርግ ነው የሚያዩሽ? ምን አርቴታ ዛሬ ይዞት የገባውን አሰላለፍ እኔ እንዴት እስከ ዛሬ ድረስ እንዳልሞከረው አላውቅም። እኔ ማለት እንደዚህ አይነት ፎርዋርድ ኳስ ሲጫወታቸው ስለማላውቅ ነው። ከተሳሳትኩኝ አርሙኝ። ብቻ ማይሆን አሰላለፍ ፈርስት ሃፍ 3-0 እንድትጫወቱ እኮ ነው የምንፈልገው። በቃ እንዲህ እንድትጫወቱ እኮ ነው የምንፈልገው። በቃ አርሰናል እኮ በስመ አብ እንዲህ እየቻላችሁ ሳካ ነው ሳላህ ነው ዛሬ የነበረው። በስመ አብ እንዴት ነው የሚያምረው ጨዋታው ራሱ ማለት የኤዚ ራሱ ያቺ ኳስ። አረ እንደዚህ ተጫወቱ በቃ ብሉ አሳምናችሁን። እኔ ይመቸኛል በቃ አርሰናል እንደዚህ የሚጮህ ከሆነ ፈርስት ሃፍ ምንድነው ይሄ አርሰናል የአትሌቲኮ ነው ሻምፒዮንስ ሊጉንም ያሰጓል። በቃ እንዲህ የሚጮህ ከሆነ እንዴት ነው የሚያምረው። የዛሬውን አርሰናል አለማድነቅ ባይዘው አይቻልም። በቃ ደስ ሲል ለማየት ራሱ ደስ ሲል በስመ አብ በተለይ ፈርስት ሃፍ ሳካ ማድዌኪ ጭራሽ ከሳካ ጋር ማይገናኝ በቃ ሳካ ሲጎድል ያጎርለዋል በቃ ቲሙን። እኔ ሳካ ዛሬ ነው የታየኝ። በቃ ይመቻችሁ ጀሞ 3-4 ሰላኑ ያቋማ ማበር ምን እየተሰራ ነው? ያቋማ ማበር ምን እየተካሄደ ነው ያለው? የተኝታል የማንን ጎበር እያበጠርክ ነው ያለው? ሞተናል እንዴ ወያላ ሶስት እስኪያገባ ፈርስት ሃፍ ሞተናል ወይ? ፍሬያችን ላይ ተማመዱ እኮ አንድ ሰው ሃይሚን የለም እንዴ ሚቆጥር የለም እንዴ? ሁሉም ተኝተዋል እንዴ? ምን እየተሰራ ነው ያለው? ማን ነው ተጠያቂ? እሺ ለዚህ ውጤት ማን ነው? እሺ ማን ነው ተጠያቂ? ምን እየተፈጠረ ነው ያለው? ሶስት ጎል እንዴት ይገባል? ፈርስት ሃፍ ሞተናል ወይ? ከዳኝ ሟሟክ 35ኛ ሳምንት ላይ ፍሬ ከዳኝ ሟሟክ እስካሁን በተመታ እንዴት ለምን ሶስት ጨዋታ ጉድ ይቅር ሶስት ይወጋ ይጎዳ የመጣ ከገባ ማለት ነው። እንደዚህ አይነት የፈረንጆቹ አዲስ አመት ከገባ 2026 ከገባ ማለት ነው። እንደዚህ አይነት አርሰናል በተለይ ፈርስት ሃፍ ያየነውን አርሰናል አይተናናቅም። የሁሉም የአርሰናል ደጋፊ ግን ጥያቄ ይሄንን አርሰናል ማየት ነበርና ዛሬ በጣም ደስ ብሎኛል። ቀን ላይ እንዳልኩት ምናልባት የኤፕሪል ክንዴ ጎራዴውን ጀበርናውን ወርሶ ሰንዝሮ ማይመልስ ወርዶ ማይረታ ያንተው ይባስ ብላ ከነገር ውሽ ባዩን አሜተኛን ሁላ ወጠረጋትና አሸነፍ ወገን እንደሌላ አሸነፍ አርሰናል አንደኛ አርሰናል ሞትፈኛ አርሰናል ኢንታኔ አንዲ ጎፍታን ገለበጠ ጀተን ጀራቤ ኢንታኔ ያኒ ዲና ጎፍታን ገለበጠ ኢንታኔ ያንባኝ የገባኝ እንዳልገባኝ ግራ ገባኝ አለ። ማፈር አለብህ። ሁሉም ያቋማ ማፈር አለብህ። አንገትን መዝፋት አለብህ። ፈርስት ሃፍ እኮ የማንቂያ ደውል እኮ ወያለው ዛሬ 6-0 እኮ ለቅጦቷል እኮ ሁሉም እኮ። ቢስሚላ የሚኬል አርቴታው አርሰናል ፉልሃምን 3-0 በማሸነፍ የሊጉ መሪነቱን አጠናክሯል። ቪዲዮን ኮፒ ሊንክ ሪፖስት ላይ በማድረግ ጀምሩት። አርሰናል ከረጅም ጊዜ በኋላ እንግዲህ 3 ንጹህ ጎል 3 ነጥብ አሳክቷል። ቶተንሃምን ባልተሳሳት ቶተንሃም 4-1 ካሸነፈ በኋላ በሰፊ ግብ ልዩነት ማሸነፍ አልቻለም ነበርና ዛሬ ግን ምርጥ ፐርፎርማንስ ምርጥ 3 ነጥብ ነው ያሳካው።